በምድር ላይ ረጅም ህንጻ የሆነው ቡርጅ ከሊፋ ይህንን ለማየት እዚያው ጫፍ ላይ ሄጄ ቆማለሁ። የዚህን 2700 ጫማ የሚያክል ህንጻ ጫፍ ላይ መድረስ የመጀመሪያ እርምጃዬ ከ160 ፎቆች በላይ ወደ ሰማይ የሚወጡ ተከታታይ ሊፍቶችን መጠቀም ነው። የቀረው 900 ጫማ ግን ራሴ ወደ ላይ ከመውጣት ውጪ ሌላ አማራጭ የለኝም። ይህ ነገር በጣም ረጅም ነው። ጫፍ ላይ መውጣት ምን ያህል ከባድ እንደሆነ አቅሌ ገምቼ ነበር። ነገር ግን ለአንድ ሰዓት ያህልም ከወጣን በኋላም ገና ብዙ የሚቀረን የህንጻ ክፍል ነበር። በመጨረሻም ጫፍ ላይ ደረስኩ መስሎኝ ነበር፣ ግን ገና ብዙ ይቀረናል። ይህ ነገር አያልቅም እንዴ? በእያንዳንዱ እርምጃ በእውነት መቀጠል እፈልጋለሁ። እንዲህ ብዬ ራሴን መጠየቅ ጀመርኩ። እደርሳለሁ? አይመስለኝም። በእርግጠኝነት ደርሰናል። ገና አላለቀም። ድካም ቢኖርም በምድር ላይ ባለው ረጅሙ ህንጻ ጫፍ ላይ መቆም እድል ካገኙ ጥቂት ሰዎች መካከል አንዱ የመሆንበት ጊዜ መሆኑን ራሴን አሳሰብኩት። ወደ ኋላ መመለስ እንደሌለ አውቅ ነበር። ደረስኩ። በዓለም ላይ ረጅሙ ህንጻ ጫፍ ላይ ቆሜያለሁ። ይህ እብደት ነው። በጣም ከፍታ ላይ ነኝ። ከፍታ በጣም እፈራለሁ። ተደጋጋሚ እንደተናገርኩት ፍርሃቶችን ስጋፈጣቸው በመጨረሻም ደስ ይለኛል እና ስለ ራሴ ብዙ እማራለሁ። ለዚህ ተሞክሮ በጣም አመሰግናለሁ። እናንተም ከኮምፎርት ዞን ወጣችሁ አዳዲስ ነገሮችን እንድትሞክሩ አበረታቻችኋለሁ። ስለተመለከታችሁኝ አመሰግናለሁ።